ስለ ጾም ክርስቶስ ያስተማረውና ሙሐመድ ያስተማረው ልዩነቱን እናንተው ገምግማችሁ የትኛው ነው ወደ ፈጣሪ የሚያቀርበን ብላችሁ ትወስዱ ዘንድ ይህን አቅርቤላችኋለሁ። እሺ፣ እሱ ባወጣው መስፈርት በትክክል ያስተማረው ማን እንደሆነ እንመልከት። በዛውም ውሸቱን እናጋል። ከመጀመራችን በፊት ሪፖርት እያደረጉ ስለሆነ በደንብ ኮፒ ሊንክ አድርጉ። ሙሐመድ ስለ ጾም እንደዚህ ይላል። አንድ ሰው ሊጣላችሁ ከመጣ ወይንም ደግሞ አቢዩዝ ካደረጋችሁ ሁለት ጊዜ እየጾምኩ ነው ብላችሁ ተናገሩ። ምክንያቱም ጾም እንደ መከላከያ ጋሻ ነው አለ ሙሐመድ። ስለዚህ እየሄዳችሁ ለሰዎች ሁሉ እኔ እኮ ጾመኛ ነኝ እየጾምኩ ነው እንድትሉ ሙሐመድ ተናግሯል። የመጀመሪያ ውሸት፣ ሰዎችን ሁሉ እየሄዳችሁ ጾመኛ ነኝ በሉ አይልም። አያችሁ ምን ያክል አጭበርባሪ እንደሆነ። ለዛ ነው ክርስትና ካልዋሸ መስበክ አይችልም፣ ማጭበርበር አለባቸው ያልኳችሁ። ለማንኛውም ሐዲሱን ላሳያችሁና ራሳችሁ ታዘቡት። ተመልከቱ። አስያሙ ጁና፣ ጾም ጋሻ ነው። ፈኢዛ ካነ አሐዱኩም ሷኢመን፣ ከእናንተ ውስጥ አንደኛችሁ ከጾመ፣ ፈላ የርፉት፣ መጥፎ ነገር አይናገር። ፈኢን ምርኢን ሻተመሁ አው ቃተለሁ፣ አንድ ሰው ቢሰድብ ወይም ደግሞ ቢደባደበው፣ ፈልየቁል ኢኒ ሳኢም፣ እኔ ጾመኛ ነኝ ይበለው። ለማን? ለሰውዬው እንጂ በመንገድ እየሄዳችሁ ጾመኛ ነኝ ብሉ አይልም ሐዲሱ። የመጀመሪያ ውሸት። ሲቀጥል ለእዩልኝ የሚሰራ ስራ ተቀባይነት የለውም። ለዛው ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የቅበሉ ላሁ ዐዘ ወጀል፣ አላህ አይቀበልም አመለን ፊህ ሚስቀለ ዘረት ሚን ሪያ፣ ትንሽ እንኳን ብትሆን ሪያ ካለበት አላህ አይቀበለውም አሉ። ሲጀመር በክርስትና ነው ለእይታ የሚሰራው። ምሳሌ አባቶቻቸው ራሱ ኢየሱስ ተሰቀለብን አምላካችን ተሰቃየ እያሉ ሰው እንዲያያቸው ራሳቸውን እየገረፉ ቆዳቸውን እየገፈፉ ምናምን ይሰቃዩ ነበረ። ይሄ የሚያስደነግጥ ነገር ነው። ግን ለማንኛውም ላሳያችሁ። ድርሳነ መድኃኔዓለም ተመልከቱ። በተቀደሰች በአርባ ጾምም አለ የመድኃኔ ዓለምን ግርፋት እያሰበ 100 ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋት የተነሳ ደሙ ከመሬት እስኪወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔ ዓለምን መከራውን አስቦ እንደሞተ ሆናለ። እና ሰው እንዲያቸው እንደሞተ የሚሆኑት ቆዳቸውን የሚገፉት የሚሰቃዩት የሆነ ራስም መጉዳት ያለው በክርስትና ነው። የሚያስቀው ነገር ደግሞ በጾም እንኳን ሆኖ ጾም ላይ እንኳን ሆነው የሴት ጡት ይጠቡ ነበረ። ያው እዚህ ጋር ዳግመኛም ይሄን ብሎ አለ ሕፃን መድኃኔ ዓለም ወደ ድንግልናቱ ታቀፈ፣ ጡቷንም ጠባ፣ ለእሱም የግራ ጡቷን አጠባው። በጾም ጊዜ ራሱ የሴት ጡት ይጠቡ ነበር። ኢየሱስ ራሱ ጾም ጊዜ እየመጣ የእናቱን ጡት ያስጠባ ነበረ። እና በጣም ይገርማል። ደግሞ የሚያስቀው ነገር እዚህ ጋር ቅድስት ድንግል ማርያምም ፈገግ አለች። እና እንግዲህ በጾም ጊዜ ይታያል፣ ጾም እየጾሙ ጡቷን እያስጠባች ትስቅ ነበረ ማርያም ይላል። ይሄ የክርስትና መጽሐፍ ነው። እንደዚህ አለ ጨመረና፣ ነፍሴ በእጁ ባለችው እምላለሁ ከሚጾመው ሰው አፍ የሚወጣው ሽታ ወይንም ግማት በአላህ ፊት ከሽቶም በላይ እጅግ ተወዳጅ ደስ የሚል ነው አለ። ብዙ ጊዜ አስተውላችሁ ከሆነ ሙስሊሞች በጾማቸው ወቅት ላይ አፋቸው ይሸታል። ይሄም የሆነበት ምክንያት በአላህ ዘንድ እጅግ ተወዳጅ ነው ሽታው ተብሎ ስለሚታመን ነው። ሁሉም ሰው ምግብ ካልበላ አፉ ይሸታል። ሙስሊሞች ብቻ አይደሉም። የኢየሱስም አፍ እንኳን ይሸት ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ቁጥር 2። 40 ቀንና 40 ሌሊት ከጾመ በኋላ ተርቦ ነበር። which means አፉ እየሸተተ ነበር። ሲቀጥል የተክልዬ ተቅማጥ ራሱ ከኢየሱስ ደም ጋር እኮ አይደለ እንዴ? ይሄን የሚያክል የተቅማጥ እንጉድ ይዛችሁ ስለ አፍ ሽታ ማውራታችሁ ያስቃል። ለማንኛውም ማስረጃ ገድለ ተክለ ሃይማኖት ምዕራፍ 55። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ተቅማጥ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩት ቅዱሳን ደም እቆጥርልሃለሁ አለው። ስለዚህ የተክልዬ ተቅማጥ እንደ ኢየሱስ ደም ነው። ይህን ይዛችሁ ስለ አፍሽታ አይወራም ወገኖቻችን። ለማንኛውም ወደ ሀዲሱ እንመለስ። ተመልከቱ፣ ነብዩ እንደዚህ አሉ። ወለዚ ነፍሲ ቢየዲሂ፣ የኔ ህይወት በሱ መሆኖቹ ጌታ እምላለሁኝ፣ ለኸሉፉ ፈሚ ሷኢም፣ የአንድ ጾመኛ አፍ አጥየቡ ኢንደላሂ ተዓላ ሚን ሪሒል ሚስክ፣ ሽታው ከሚስክ የበለጠ ነው አሉ። ማለትም አንድ ሰው የአላህን ቃል ሰምቶ ለአላህ ብሎ ከምግብ ከስሜቱ ተቆጥቦ እሱም ብቻ ሳመልክ እና አፉ ሲሸትበት ያ ሽታ ራሱ አላህ ዘንድ እንደ ሚስክ የሚቆጠርለት። ለምን? የአላህን ቃል ስለሰማ። አፉ ምንም ቢሸት እንኳን አጅር ያገኝበታል ነው ፖይንቱ። አያችሁ አይደለ? እና ፕሊስ እንደዚህ አይነት መጽሐፍ ይዛችሁ ክርስትና ላይ ተቅማጥን ከኢየሱስ ደም ጋር እኩል እያደረጋችሁ ስለ አፍ ሽታ አይወራም ወገኖቻችን። መጀመሪያ የራሳችሁን መጽሐፍ መልሱ፣ አለበለዚያ ህዝቡ ራሱ ይታዘባችኋል። ግን እስልምናችን አያችሁ አይደለ? ማስረጃና መልስ አለው።